ድንገት ነው ያለኝ ድንገት ይሄ ነገር ከተፈጠረ ማለት ከዚህ በላይ በጣም ካደገ የሆነች ቀለበት አለች ተሰጥ እሷን ማድረግ ነው ሌላ ምንም የሚከብድ ነገር የለም ብሎ እንግዲህ ነግሮኛል ምን አርግ ነው ግን እንዲጠፋው ምን አረግሽኝ አልኩሽ ቆይ ምን አረግሽኝ ደህና ነህ ግን ምንም አልኩኝ ደህና ነኝ ነገርኩ ተፈጥሮ ነው ምንም ላደርግ አልችልም አልጋ ላይ ልሰንፍ እችላለሁ ምንም ነገር ልሆን እችላለሁ ሃይ ስኩል እያለን ነበር ከሆነች ሴት ጋር ተሳስቼ ያደረኩትና ያኔም ተጎድቻለሁ ግን ያኔ ደግሞ ታውቆኝ ነበር ከዛን ቀን በኋላ ግን ከማንንም ሴት ጋር ልተኝቼ ማለት ነው ይሄ ምንም ያስጨንቅ ጉዳይ አይደለም በቃ ያወራን ያለ ነው 18 ቀን ለቀረው ሰርግ ሙሽራዬ ጠፍቷል እያልኩ ነው ሲሳይ የሆነ ነገር እንደምታቃቃል ምን ሆነሽ ነው እና አሁን ፊት ለፊት ለዚህ ተረጋጊ ምን እያደረግሽ ነው አይደለም ተረጋጊና ቁጭ በይ ምን እያደረግሽ ነው ከሷ ጋር እንትን ባለ ሰዓት ብልተ ትንሽ ነው ብላኛለች ነው የሚለኝ በቃ እሷ እንደዚህ ብላኛለች ብልቴም ትንሽ ስለሆነ በቃ የብልቴን ነገር ማስተካከል አለብኝ ካልሆነ ሌላ ወንድ ጋር ልትሄድብኝ ትችላለች የሆነ ነገር ሊያስተካክል ነው ሄደው ማለት የሆነ ቅር ያለው ነገር አለ እሱ ሊያስተካክል ብቻ ነው ሄደው ማለት ሰርጉ ይካሄዳል ሰርጉ ምንም እንትሚልም ነገር የለም ሰርግ ሳይሰረግና ሙሽራዬ ጠፍቶ ቢቀር ደግሞ እገልሃለሁ ማለቅና ይገርም እባክሽ አስወጣልኝ እሷን አስወጣልኝ እስቲ እባክሽ ያው እንግዲህ ውድ ቤተሰቦቼ አዳማ ደርሰናል ማለት ነው እንግዲህ አዳማም ደርሰን ልፋታችን ከንቱ አልቀረ ማለት ነው ዳንኤልን ማግኘት ችለናል እንግዲህ ከሱ ጋር የሚኖረን ቆይታ ይኖራል አዳማ ለምንድን ነው የመጣው ምንስ እንግዲህ ለማድረግ ነው ሰርጉ 18 ቀን እየቀረው አዳማ ሱስ ምን ይሰራል የሚለው እንግዲህ ከሱ አንደበት እንሰማ ይሆናል ማለት ነው በመጀመሪያ ዳንኤል ስላገኘነህ በጣም ደስ ብሎናል ብዙ ተጨንቆ ነው ያለው እስቲ ግን እንደው ራስህን ለውድ ቤተሰቦች ያስተዋውቅልኝ እሺ ያው ስሜ ዳንኤል ይባላል መልካም ያው እዚህ የመጣሁበት ምክንያት ያው አንድ መፍትሄ ለማግኘት ፈልጌ ነው ወደዚህ የመጣሁትና ነገሩ በጣም ከባድ ነው ውስብስብ ነው በጣም ማለት እንዲ ቀለል አድርጌ የማወራው ነገር ስላልሆነ ነው ማለት እንዴት ቢዬ እንደማስረዳ አላውቅም በጣም ውስብስብ ነው እንደው ምንድነው የተፈጠረው ያው የመጣነው ብዙ ተጨንቆ እንግዲህ አንተን በመፈለግ ላይ ነው ያለውና ሰርግህም እንደተቃረበ አንተም ታቀዋለህና እንደው ምንድነው የተፈጠረው ሰርግህን አስተቶ አዳማ ድረስ ሊያስመጣህ የቻለው ምን ነገር ቢፈጠር ነው ይሄን ያህል በቃ ታንዴ እውነታውን ልንገራችሁና እኔም አንዴ አይምሮ ቢያንስ በትንሽም ቢሆን እንዲያርፍ ልንገር ማለት ከባለቤቴ ጋር ባለቤቴ ልበላት ምክንያቱም ትንሽ ቀን ነው የቀረን ጋብቻችንና ብዙ ጊዜ ነው ፈቃደኛ አልነበርኩም ፍላጎቷን ላሳካላት ወይም ላደርግላት አልቻልኩም ነበር ያኔ በተገናኘን ማለት ከተገናኘን ጀምሮ ሴክስ አርገን አናቀምና ኦኬ በቃ ማለት ውስጤ ፍራቻ በቃ እፈራለሁ ማለት ምክንያቱም እንደሆነ አላቅም ያኔ ከሷ ጋር አድርጌ አላቅም እንደነገርኩና ሁሌ በጠየቀችኝ ቁጥር ሁሌ ፊቷ ላይ በማየው ነገር ብዙ ምረዳቸው ነገሮች አሉ እና ያን ነገር እኔ ደግሞ አድርጌ ላስከፋትም ሆነ ላስቀይማትም ሆነ ምንም ነገር ላደርግ አልፈልግም እሷ ምክንያቱም በጣም ወዳት በጣም መሳሳላት ፍቅረኛዬ ነች በጣም እና ለዚህ ነገር ማለት ፍቅረኛሞች ስትሆን መቼም ያለ ነገር ነው ሴክስ ማድረግ ችግር የለውም ማለት ፍቅረኛሞች እስከሆናችሁ ችግር የለውም ምንም እንትን የሚያስደርግ ነገር አይደለም እና ፍላጎቷን ሳልረዳ ቀርቼ አይደለም እና ብዙ ቀናቶች ብዙ ወራቶች ብዙ እንትኖች ሳምንቶች አልፈዋል እኔና እሷ እንደዛ ነገሮችን ገና ልታነሳ ስትል ጥያት ነው የሚሄደው ምክንያቱም እንደነገር ውስጤ ያቋል በጣም በቃ ዲደብራት ይችላል ላስከፋ ይችላል እያልኩኝ ብዙ ቀን ከልክያታለሁ አንዳንዴ ይወጣለሁ ተነስቼ እና ለመጨረሻ ጊዜ ባለፈው ነውና ሴክስ አረገን እና ሴክስ ካረግን በኋላ የተፈጠረው ነገር እንዳሰብኩት ሆኖ ተገኘ ማለት እንዳሰብኩት ሆኖ ተገኘ ማለት ምንድነው የተፈጠረው በቃ ተፈጥሯዊ እንግዲህ
ብልቴ ትንሽ ነው እና በቃ ላለማድረግ ያን ያሰብኩት ከሷ ጋር ለዚህ ነው በብልቴ ማነስ ምክንያቱም ተረጋጋ ይኸውልህ ወንድ ልጅ ነህና ይሰማሃል በጣም መጥፎ ነው ከሷ ጋር ካደረኩ በኋላ እሷ አልታወቃትም መሰለኝ ተናገረችኝ በዚህ ምክንያት ማለት ወንድ አይደለህ ወይ ወንድ አይደለህ እንዴት ሴክስ ማድረግ ያቅታል እንዴት ወንድ መሆንን ማሳየት ያቅታል ወንድ ልጅ ማለት የሌለብህን ነገር መጥፎ ንግግር የተናገረች በብልቴ ምክንያት ብልት እንደ ህፃን ልጅ እንደ 2 አመት ህፃን ልጅ ብልት ትንሽ ነው ያውን ህፃን ልጅ እንኳን 2 አመት አይደለም ከ2 አመት በፊት ብልቱ ምን እንደሚያክል ምናቀው ነገር ነው አንተ የህፃን ልጅ ያህል እንኳን የሌለ ሰው ነው ያልተናገረችኝ ንግግር የለም ውስጤ ነው ያልተናገረች እሷ እኔ ምን ላርግሽ ተፈጥሮ ነው እኔ ተፈጥሮን ምንም ላረግ አልችልም እኔ ለዚህ ነው ውስጤ እየፈራ ብዙ ጊዜ በመጠይቀኝ ሰዓት ምሸሸው ፈልግ አይደለም ንግግሯ መጥፎ ነው በቃ ያ የተናገረችኝ ነገር ውስጤ ቀረ እኔ ምን ላርግሽ በቃ ይሄን ነገር ስትናገረኝ እሷ አልታወቃትም እሷ የምታየው ምንድነው እዛ አልጋ ላይ ወጣን የሷ መደሰትን ነው ፈልገው እኔ ግን ውስጥ ያለውን ችግር ነው የማውቀው ምንም ማድረግ ስላልቻልኩ በቃ ንግግሯ ውስጤ ቀረ በቃ ውስጤ ሲረበሽ ነው ያደረው ሲነጋም እንደዛው ታገልኩ ከራሴ ጋር ምንም ማድረግ አልቻልኩም ስለዚህ በቃ ያለኝ አማራጭ ምንድነው በማያቸው ነገሮች ሄጄ መታከም ማለት በማያቸው ነገሮች ሄጄ መታከም ምንድነው እንደ አማራጭ አድርገው ወሰድኩ በቃ በማያቸው ስለ በባህላዊ መድኃኒት ብዙ ነገር ሲደረግ አይቻለሁ እና ያን ነገር ለምን እኔ ሲጂ ለምን እስቲ አልሞክርም እውነት ከሆነ ይሄን ነገር ለምን አላደርግም ብዬ ከራሴ ጋር ብቻ የተማከርኩት እሷን ይሄ ነገር የሚያስደስታት ከሆነ ከምንም በላይ ይሄ ነገር የሚበልጥባት ከሆነ ለምን አላረግላትም በቃ ከምትጎዳ ሲቀጥል ደግሞ እኔም በጣም እንደምትወደኝ አልጠራጠርም አሁንም ቢሆን ለስሜት ብላ አይደለም ይሄን ነገር ያደረገችው ለወደፊት እኮ ልጅ መውለድ አለብን ብዙ ነገር ይጠብቀናል ስለዚህ ጥፋቱ ሁሉ ነገር ያለው እኔ ጋር ነው ስለዚህ ለምን ይሄን ነገር ዞር ብዬ ለምን በእንደዛይ ነገር ችግሩ የሚፈታ ከሆነ ለምን አላረግም ነው የኔ ጥያቄ ስለዚህ ይሄን ማረክ አለብኝ ዞር ማለት ነው ያለብኝ ለማንም ሳልናገር ስለዚህ ፈልጌው አይደለም ይሄ ሁሉ ነገር ሲፈጠር እንግዲህ ዝም ብዬ እንትን ያልኩት በባህላዊ መድኃኒት ሚስተካከል ከሆነ መሪጌታ ጋር ሂጂ ማድረግ አለብኝ ሄድኩኝ አጣራው ምን አልኩኝ ደረስኩኝ ይሄው ለሳምንታት ያለ እንግዲህ እየወሰድኩ ነው ለዛ ነው የጠፋሁት ስልኬንም አውቄ ነው ያጠፋሁት ከቤትም የጠፋሁት ለዛ ነው ለሷም ሳልነግራት የጠፋሁት ለዛ ነው በቃ ምንድነው የምትወስደው አሁን ሞዝዶማ ያው መሪጌታ ያዘዙልኝ ነው ሞዝዶ መድኃኒት አለ ብልት የሚያሳድገና ብዙም አይቆይም ቢያንስ ለውጡን በወር ውስጥ ለታይ ይችላል ከፈጠነ እኔ ገና ያው ሳምንታት መሆኑ ነው እንግዲህ ለውጡን ቀስ በቀስ እያየሁት ነው እኔም በሆነ የሚሰጡ መድኃኒቶች አሉ በሳምንት እንግዲህ ጠዋትና ማታ የሚሰጡ አሉ ከማር ጋር የሚታሹ ማለት ነው ማታና ጠዋት ስትነሳ ስተኛ የሚታሻል የሚቀባ ከማር ጋር እነሱን እንግዲህ እየወሰድኩ ነው አሁንም ቢሆን ለውጥ እያየሁበት ነው ምንም አይነት ሳይድ ኢፌክት የለውም ድንገት ወይ እየወሰድክ ካቆምክ ነው ሳይድ ኢፌክት ሊኖር የሚችለው ለውጡን በደንብ ካየኸው ግን ምንም አይነት እንትን የለውም እና ያው አሁን እናንተ እንግዲህ እንዴት አፈላልጋችሁኝ እንዴት እንዳገኛችሁ እኔ እንጃ እንግዲህ ወይ ሊሆን የሚችለው ሲሳይ ይሆናል ጓደኛዬ ይሆናል ይነገራችሁ ያው እውነታው አው ሲሳይ ነው ይነገራን በርግጥ ግን በጣም ባለቤትህም እንግዲህ ማርታ በጣም ተጨንቃን ያለችው እንግዲህ ያው ጭንቀቷን ተረዳዋለህ ብዬ አስባለሁና እንደው ቢነግረኝ የት ነው ሄደው ሳይነግረኝ ለምን ሄደ ብላ ብዙ ጭንቀት ውስጥ ነው ያለችውና እንግዲህ አንተስ እንደው ወደዚህ ስትመጣ ለምንድነው ለሷ መናገርን ያልመረጥከው እኔ አልፈልኩም ምክንያቱም እንደነገርኩ አንድ ሳያት የዛን ቀማት የተናገረችኝ ነገር ውስጥ ይቀርቷል ምንም አይነት ድፍረቱም የለኝም አፈርኩኝ በራሴ ከሷፈ የዚህን ያለ እንዲወጡስ ከመናገር የሚያደርስ ነገር መጥፎ ነገር ለምን እንዴ እኔ ባዳው አይደለም ምንም ነገር ተፈጥሮ ቢሆንም እኔ ፈልግ ያርኩት ነገር አይደለም
ያልፋል እኮ በምንም ነገር አይደለ የዚህን ያህል እንደዚህ አይነት ነገር ተናግራኝ ነኝ ከምጎዳኝ ለምን እሱ ነገር ነው አንድ ያራቀኝ ሲቀጥል ደግሞ ጋብቻችን አሁን በትንሽ ቀን ነው የቀረው የ18 ቀን ነው የቀረው ትንሽ ቀን ነው የቀረው ፈልጌ አይደለም በቃ እንደነገርኩ ሁሉም ነገር ፈልጌ አይደለም የተደረገው ከዛን ቀማታ ውስጤ ተጎርቷል ወሰንኩኝ የማድረግ ነበረብኝ ያሉትን ነገሮች እንዳለ አጠፋፋው ሄርኩኝ ባጭር ጊዜ ውስጥ የሚስተካከል ነገር ነው ተብይ በቃ ይሄን የተፈጠረው ነገር አሁንም ቢሆን እኔ ሻሽቼ ጣልቻት ወይ ትዳሩን ሳልፈልግ አይደለም እንደው ለማጠየቅ ያክል ዳንኤል ከዛ በፊት ከሷ በፊት አንተ ከሌላ ሴቶች ጋር ሴክስ ምናምን የማድረግ እድሉ አልተፈጠረም ነበር እንደነገርኩ አቃይ ማለት ብልቴ ትንሽ ነው ሃይ ስኩል እያለን ነበር ኮኔች ሴት ጋር ተሳስቼ ያደረኩትና ያኔም ተጎድቻለሁ ግን ያኔ ደግሞ ታውቆኝ ነበር ከዛን ቀን በኋላ ግን ከማንንም ሴት ጋር ተኝቼም አለቅ ምክንያቱም ያኔ ቀረብኝ የተቀረጸብኝ ነገር ስለነበር ከዛ በኋላ ከማንንም ሴት ጋር ተኝቼም ሆነ ምንም አድርጌ አላቅም ከሷ ጋርም እንግዲህ መወዳት ማፈቅራል ልጅ ናትና ለመጀመሪያ ጊዜ ለማድረግ ሳስብ ከራሴ ጋር ተማክሬ ወስኜ ነበር ግን አሉንም እንዳሰብኩት ምክንያቱም መጥፎ እንግዲህ እንዳሰብኩት የተናገረችኝ ነገር ነው የጎዳኝ እና ይሄ ነው በቃ ምንም ሁሉንም ነገር ጣልቼ ሸሽቼ ወይ እሷን ጣልቼ ምንም የተፈጠረ ነገር በቃ ስለዚህ የበዛን ቀማታ የተፈጠረብኝ ነገር እንደዚህ አይነት ነገሮች እንዳደረግ አስገደደኝ ይሄን ነገር በቃ ላረግ ትንሽ ራቀልኩኝ መመለስ አይቀርም መለሳለሁ ነው ቢሆን ያው መሪ ጌታ እንደነገሩኝ ከሆነ ትንሽ ሳምንት የሚቀር አሁን ለውጡን ያያየ ሆኖ ራስህም ብለውኛል ያው እንግዲህ እንጠብቃለን መልካም እንግዲህ እንደው ለመጨረሻ ለመጠየቅ ያክል ይሄን አንድ አማራጭ ወሰድከው ማለት በዘመናዊ መንገድ ሄደህ ለምንድነው መፍትሄ ለመፈለግ ያልሞከርከው በህክምና ቀጥታ ወደ ባህላዊ መንገድ የመጣህበት ምክንያት ምንድነው ያው ባህላዊ ነገር እኮ ማለት ሲጀመር እሳቸው መሪ ጌታ ብዙ ሰዎችን በእንደዚህ አይነት ነገሮች ውስጥ እንትን ብለዋል ፈውሰዋል አድነዋል ስለዚህ አንድ ምስክርም ሊሆን ይችላል ይሄ ዘመናዊ ያልከው ነገር እኔ በቴክኖሎጂ እንትን የተባለ መጥፎ ቢሆንብኝስ ወዳልሆነ ችግር ውስጥ ቢከተኝስ ፈራው ስለዚህ ይሄን ነገር ደግሞ ሰው መክሮት እየተሳካ ከሆነ ለምን ደሞ መቀረው ነኝ ስለዚህ ያን ነገር በቃ ለመወሰንም እኔ ከአንዴም ሁለቴ እንትን አላልኩም ሄርኩኝ ቀጥታ ምክንያቱም አሁንም ቢሆን እያየው ነው ለውጥ ራሴ ላይ ለዚህ ነው በቃ መልካም እንግዲህ ዳንኤል ያው የነገርከኝ ነገር አንተ መፍትሄ ለማግኘት ከጨነቀህ ነገር ወደ ትዳር ከገባው በኋላ ሌላ ችግር ከሚያመጣብኝ ለዚህ ነገር መፍትሄ ልስጠው ብለህ ነው ወደዚህ የመጣኸውና እዛ ደግሞ ብዙ ሰው ተጨንቆ ነው ያለው የሷ ቤተሰቦች እየጠየቋት ነው ለምንድነው የማይመጣው ለምንድነው የማይተዋወቀን ሰርጉ ላይ እንደ ባዳ ከመሆን ካሁኑ ቢተዋወቀን ይሻላል ብለው እየጠየቋት ነውና እሷም በጣም ተጨንቃን ያለችውና አሁን ወደ አዲስ አበባ ብንሄድና እንግዲህ ከሷ ጋርም ያለው ነገር ለሷ አስረድታት ያለው ነገር ብትፈቱት በጣም ደስ ይለኛል አሁንም ቢሆን ችግር የለብኝም እያልኩ ነው አንዴ ለጨርስ እንጂ እኔ ችግር የለብኝ ሄጄ ያለውን ነገር አስረዳታለሁ ግን እኔ አሁን ስመለስ እኔ አሁን ትንሽ አይምሮ ትንሽ እንዳልኩ አልተረጋጋም ከዚህ በፊትም ትንሽ የራስ ምታት ከባድ የሆነ ራስ ምታት አለብኝ ትንሽ ጭቅጭቅ ነገር ምናምን ነገር አልወድም በቃ ይሄ ተፈጥሮኝ ነው አሁንም ቢሆን ይሄን ለጨርስ እንጂ እኔ ችግር የለብኝም ሄጄ ያለውን ነገር እንዳለ ቁጭ አድርጌ ነግራታለሁ አስረዳታለሁ ችግር የለብኝም መልካም እንግዲህ ብንሄድ በጣም ደስ ይለኛል ለምን መሰለህ እንግዲህ ሄደን ያለው ነገር እሷንም እርፍ አድርገን ተመልሰህ መምጣት ካለብህም ካስረዳሃት በኋላ ተመልሰህ ትመጣለህ ማለት ነው አሁን ግን ወደ አዲስ አበባ ብንሄድና ያለው ነገር ለሷን ብናስረዳ በጣም ደስ ይለኛል ችግር የለውም ያለውን ነገር ግን እንዳልኳችሁ እኔ መጨቃጨቅም ሆነ ማውራት ያለብን ከሷ ጋር ነው ማውራት ፈልገው ምክንያቱም እሷ ናት ልትረዳኝም እንትን ልትለኝ የምችለው ስለዚህ ባልተጨቃጨቀን እንዴ ቁጭ ብለን ያለውን ነገር ማውራት አለብን በስነ ስርዓት በቃ ችግር የለውም መልካም እሺ እንሂድ እዚህ ነው እንግዲህ የለችም መሰለኝ አለች እንዴ ዳንክ አለ ምን አርጊ ነው ግን እንዲጠፋው
ምን አረግሽኝ አልኩሽ? ቆይ ምን አረግሽኝ? ደህና ነህ ግን? ምንም አልሆንኩም፣ ደህና ነኝ። እንዴት ናፍቀኸኝ እንደነበር አልገባም። እባካችሁ ተቀምጣችሁ ያለውን ነገር እንጨርሳለን። ተቀመጡ እባካችሁ። ቁጭ በል። ቁጭ በል። እሺ ተቀመጡ። አመሰግናለሁ በጣም። ችግር የለውም። ያው ውለታችሁ እንዴት እንደምመልስ አላውቅም። አረ የምን ውለታ ነው? ለውለታ እኮ አይደለም እኛ እየሰራን ያለ ነው። ውለታ አይደለም ይሄ። ያው እንግዲህ ይሄ ደስ የሚል ነገር ነው ብዬ አስባለሁ። እንግዲህ አንቺም ምን ያህል ከፊትሽ ላይ ጭንቀት ገለል ሲል እንዳየሁኝ እኔም አሁን ባየሁት ነገር መገንዘብ ችያለሁና እንደው የነበረበት ሁኔታ አንዳንድ ትንሽ ችግሮች ነበሩ። ጭንቀት ውስጥ ነው እንዴ? ምን ሆነሃል? ምንም አልሆንኩም አልኩሽ። ምንም አልሆንኩም። እሺ ምን ሆነክ ነው ሳትነግረኝ እንደዚህ ይሄን ሁሉ ቀን የጠፋው? ምንም አልሆንኩም አልኩሽ። እያየሽኝ አይደል? ምንም አልሆንኩም። እንዴ ምንም አልሆንኩም ማለት ምን ማለት ነው? ሰው ምንም ሳይሆን እንዴ ከመሬት ተነስቶ የሚጠፋው? እንዴ ሰርጋችን እኮ ትንሽ ቀን የቀረው። ይሄን ሁሉ ያወቅኩ እኮ ነው ጥሌ የጠፋው። አውቃለሁ የጠፋው። ምንም አልሆንኩም። ምንም አልሆንኩም። እያየሽኝ አይደል? እየተራመድኩ ነው። ምንም አልሆንኩም። ጤነኛ ነኝ። ምን ሰው ናይሽ? ምንም የሆንኩት ነገር የለም። ሰው በሰላም ከቤቱ ተነስቶ ድንገት አይጠፋም። የሆነው ነገር አለ፣ ንገረኝ። ያው እንግዲህ ውድ ቤተሰቦቼ ሁለቱም ተረጋግተዋል ማለት ነው። እንግዲህ ነገሮቹን አውርተው ወይም ደግሞ ችግራቸውን አውርተው ለመፍታት ሁለቱም ተስማምተዋል ማለት ነው። እንግዲህ አሁን ካሜራ አጥብጬ ስታረጉ የነበረው ነገር ምን ያህል እንደምትዋደዱ ያሳያልና አሁን እዚህ ጋር ስትጨቃጨቁ ለነበረ ሰው ግን ምንድነው ሳይዋደዱ ነው እንደሚጋቡት የሚልም ጥያቄ ያስነሳ ነበር። ግን እኔ ባየሁት ነገር ምን ያህል ፍቅራችሁ ትልቅ እንደሆነ ገብቶኛልና እንደው እስቲ አንዴ እንዲያወራ እንፍቀድለትና እሱ የሚናገረው ነገር እናዳምጥ። እሺ ያው የተፈጠረውን ነገር በስነ ስርዓት ግልጽ ለማድረግ ያህል ያው ለመጨረሻ ጊዜ ከሷ ጋር በተኛንበት ሰዓት ላይ ያው ተፈጥሮ ነውና ምንም ማድረግ አልችልም እኔ እና ያልሆነ ነገር ተናግራይ ነበር የዛን ቀን እና እኔም በቃ ንግግሯ አይምሮኝ ጎርቶታል በጣም ምክንያቱም እኔ እንጃ እሷ እንዴት የምትናገረው ነገር እንዴት ማስተዋል ያቅታታል ማለት የሰው ልጅ ነንና አንዳንድ ቃላቶች ይጎዱናል እና በሰዓቱ በጣም ከባድ ስሜት ነበር የተሰማኝ ምንም አይነት ሴንስ ምንም አይነት ስሜት እንኳን ሊሰማኝ አልቻለም ከዛ በኋላ ማለት እንደነገርኩ ተፈጥሮ ነው ምንም ላረግ አልችልም አልጋ ላይ ልሰንፍ እችላለሁ ምንም ነገር ልሆን እችላለሁ እና ተፈጥሮን ደግሞ ማሳደግም ሆነ እንትን ማለትም ያው አችልም እንዴት ተደርጎ እንትን ይደረጋል እኔም በሰዓቱ ከሷ ለመሸሽ ፈራኋት አፈርኩ ብዙ ነገር እንዲሰማኝ እንደ ሰው ልጅ ውስጥ የተጎርቷል በጣም ምክንያቱም በጣም ወዳት ማፈቅራት ልጅ ናት ብዙ ነገሬን እመሆንላት ሴት ናት ለወደፊትም ልጆቼ እናት እንድትሆን ብዬ ማስባት ሴት ነች በጣም ብዙ ነገር ማስበው ብዙ ነገር ለማድረግ ከሷ ጋር ሆኜ ማሳልፈውና እሷ መጉዳትን አልፈልግም ፈጽሞ እና በቃ ከአንዴም ብዙ ጊዜ አስቤበት ነበር እሱም ማለት ይሄን ነገር በባህላዊ መድኃኒት ነገር የሚስተካከል ከሆነ ለምን አልሞክርም ማለት ከዚህ በፊትም ብዙ ነገር ሰምቻለሁ እንደዚህ አይነት ነገር ውስጥ ያሉ ሰዎች ማድረገውት ያውቃሉና ለምን እኔ ሲን ነገር አድርጌ ባለቤቴን ሁሌ ለምን አላስደስትም እሷ በመፈልገው አይነት ወንድ ለምን አልሆንላትም ብዬ በቃ ከራሴ ጋር ብዙ ጊዜ ተማክሬ ያስቤበት ብዙ ነገር እንትን ብዬ ወሰንኩኝና ሳልነግራት ያው እንዳልከው ጋብቻችን ትንሽ ቀን ሲቀረው ነው የሄድኩት እና እሱ አግባብ አይደለም ማለት ጋብቻችን በደረሰበት ሳለ እንደዚህ አይነት ነገር መፈጠሩ ጥሩ አይደለም ግን እኔም ደግሞ እንደነገርኩ ያን ነገር ውስጤ እንትን ብሎ ያን ነገር ላረግ አልችልም ጋብቻውን ልቀበል አልችልም ከሆነ ቶሎ የሚደረግ ቶሎ የሚስተካከል ነገር ከሆነ ቶሎ አድርጌ ጋብቻውንም ቢሆን በሰዓቱ ለማድረግ ነበር የወሰንኩት በሰዓቱና ብዙ ጊዜ ስልኬ ላይ ብዙ ጊዜ ዩቲዩብ አይቻለሁ ብዙ ነገር እንደንኩ ብዙ ሰዎች ማድረገውታል ይሄን ነገር ለማድረግ ሳስብ አንድ አዳማ ውስጥ ያሉ የተከበሩ ትልቅ መሪጌታ አሉና
የእሳቸውን እንትን አፈላልጌ እሳቸው ጋር ሄድኩኝ። ግን ይሄን ነገር ሳረግ ማንንም ሰው እንዲያቅም ሆነ ማንንም እንትን እንዲለኝ አልፈለኩም። በሚስጥር ለማድረግ ነው ያሰብኩት ይሄን ነገር እና ያው እንደነገርኩ ለሷም እሷም አታቅም። ከቤት ተነስቼ ነው የጠፋሁት ባንዴ። ስልኬንም አጥፍቼ እንዳጋጣሚ ሆኖ የራይድም ሹፌር ነኝና ስራዬንም ትቼ ለጊዜው ቤቴም የተከራየሁበትንም እንትን ብዙ ነገሮችን ፊክስ አድርጌ ነበር ታስቤበት ስለሆነ እና እዛ እንደደረስኩኝ አናገርኳቸው ምናምን ነገር ያው ችግሩ ቀላል እንደሆነ ነገሩኝ። ማለት እንደዚህ አይነት ስራዎችን ሁሌ የሚሰሩት እና በቃ ይሄ ነገር እንዲቀላል ከሆነ ለምን እኔ አላደርገውም ብዬ ለማድረግ ወሰንኩኝ። እዛው እሳቸው ጋር ስመላለስ ነበር እና የሆኑ እንዴት ነው ውስጤ በሰዓቱ በጣም ደስ ብሎታል። ግን እንዴት ነው ዘላቂነቱ እንዴት ነው ለወደፊት እንዴት ነው ሳይድ ኢፌክት የለውም ወይ የሚለው ነገር ውስጤን ይጎዳው ነበር ድጋሚ ደግሞ። ምክንያቱም እቺ ልጅ አብራኝ ነው የምትኖረው። ብዙ ነገሮችን እንዳልኩ ለወደፊት የምናስባቸው ነገሮች አሉ። ስለዚህ እኔን አጣሽ ማለት ከባድ ነገር ነው የሚገጥመው ለኔም ቤተሰብ ለሷም ቤተሰብ። ጭራሽ አሁን በቅርብ ነው ጋብቻችን ብዙ ነገር ይሄን ነገር በመጠይቅበት ሰዓት ላይ ምንም ሳይድ ኢፌክት የለውም። ባህላዊ መድኃኒት ነገር ነው በደንብ ሰው የሚጠቀመው እንትን ነው። ስለዚህ ምንም እንትን ከሌለው ለምን አልጠቀምም ብዬ ጀመርኩኝ። እንደተባለውም በአጭር ጊዜ ውስጥ ለውጥ አይቼበታለሁ። እኔ ምዘው እያለሁ የሆነ መድኃኒቱ አሪፍ መድኃኒት ነው። ምንም አይነት ስሜት አይሰጥም ስትጠቀመው። መድኃኒት ስለ እንዴት መሰለ የሆነ አንዳንድ መድኃኒቶችን ስትጠቀም ሊጎዳ ይችላል በሰዓቱ። ምንም አይነት ጉዳትም አላየሁበትም። መድኃኒቱን ቀስ በቀስ እየወሰድኩ እያለ እንዳጋጣሚ ሆኖ ለውጥ በሚኖርበት ታይም ላይ የሆነች ከማር ጋር የምትሰጥ እንትንም አለች የምትቀባ ነገር። እሱን ነገር ምናምን እሳቸው መሪጌታ ነበር የሚያደርጉትና ተደጋጋሚ ቀን ላይ ማታ ማታ ይሰጡኝ ነበር። እሱን መድኃኒት የምትቀባውን ማለት የምትቀባው ከማር ጋር ማታ ማታ ልተኛ ስል ምናምን ጠዋት ስትነሳ የሚሰጣል። ብዙ ጊዜ ብዙ ቀናቶች ለውጥ አይቼበታለሁ በደንብ ከድሮ ለውጥ አለውና እንደውም አሁን እናንተን ያገኘኋችሁ መምጫዬ ቀን አካባቢ ነበር እንደውምና ጨርሰሃል በመባልበት ሰዓት ነበር የመጣችሁት እናንተ። ስቲል መድኃኒቶች ምናምን ተቀምጠው ተሰጥቶኛል። የምጠቀማቸው መድኃኒቶች ለወር የሚወሰዳል ያለ ማቋረጥ። የሚዋጥ ማለት ነው። የሚዋጥም የሚቀባም አለ። ከማር ጋር የሚሰጥም አለ። ሲመሽና ሲነጋ የምትቀባው ያው በየሳምንቱ እንደነገርኩ ያለ ማቋረጥም በወር የሚሰጠኛል። እሱን ወስጃለሁ። ጠዋት ማታም እንደነገርኩ ከማር ጋር የሚሰጣል። ለውጡን በተመለከተ በደንብ ለውጣለሁ አይቻለሁ። በደንብ ሳይድ ኢፌክትም እንደሌለው ተነግሮኛል። እንደውም እዛው የተጠቀሙትን ሰዎችንም አገናኝቶኝ ነበር በሰዓቱ ካላመንከ ብሎኝና በደንብ ለውጣለሁ። ሳይድ ኢፌክት የለውም። ያው ግን የሆነ እንዴት ነው ድንገት ነው ያለኝ። ድንገት ይሄ ነገር ከተፈጠረ ማለት ከዚህ በላይ መጠኑ ካደገ የሆነች ቀለበት አለች የምትሰጥ እሷን ማድረግ ነው። ሌላ ምንም የሚከብድ ነገር የለም ብሎ እንግዲህ ነግሮኛልና ያው ሳይድ ኢፌክት ከሌለው እኔ ችግር የለብኝም። ምክንያቱም ትልቁ ነገር ሳይድ ኢፌክት እንዳይኖር ነው። ቢኖር ለኔ ነው መጥፎ ሳይድ ኢፌክት አለ መኖሩ። ዘመናዊ ሕክምና ማውራት እንችል ነበር እኮ በዚህ ጉዳይ። ምንም እኮ አሁንም ቢሆን እኮ መጥፎ ነገር አላረኩም። አንቺም በመፈልጊው ነገር ነው እየሄድኩልሽ ያልኩት አይደል? የኔን ፍላጎት ብቻ ነው እንደኔ ማስቀደም ነው። በቃ የዛን ቀን የተናገርሽኝ ነገር ነው አሁን እንደዚህ አይነት ነገሮች እንዳደርግ እኮ ይሁን ያስገደደኝ እንጂ ፈልጌው አይደለም። የዛን ቀን የተናገርሽኝ ነገር ውስጤን ጎርቶታል። ስለዚህ ይሄን ነገር በባህላዊ ነገር ነበር ማድረግ የነበረብኝ አደረኩ። አሁንም ቢሆን ትንሽ አንድ ሳምንት ያህል ምናምን ይቀርኛል። ተነጋግረን እኮ በዘመናዊ እኮ መሞከር እንችል ነበር። ምንም ነገር እኮ ያደረኩት ለሷ ስል ነው። ምክንያቱም ወዳታለሁ። ለኔ እኮ ነው አውቃለሁ። ግን ምንም እኔ እሷን ለመጉዳት ብዬ ምንም ነገር አላደርግም። ምክንያቱም በቃ የዛን ቀን ንግግሯ ነኝ ውስጤን ከመቼውም ቀን በላይ ነው የጎዳኝ። በጣም ይቅርታ። እኔ እንደዚህ እንደሰማ ፈልጌ አይደለም። ይቅርታ እኔም አጥፍቻለሁ ማለት በቃ እኔ
መወሰን ነበረብኝ ወሰንኩ እንጂ አንቺን ለመጉዳትም ሆነ ሌላ ሴትም እንትን ለማለት ሆነ ምንም ነገር ያድኩት ነገር የለም። ካንቺ ውጪ ማን እኔ የምቀርበው ሴት አለ ነገኝ? አንቺም ታውቂዋለሽ እኮ አይደለ? ምንም አይሰት እኔ ሌላ ሴት አይቼ አላውቅም። እኔ ከሰው ውጪ ማንን አውቃለሁ? ስራዬ ነው በቃ። ከስራ ስወጣ እሷን ነው ማገኘው። ምን ያህል እንደምትዋደዱ እኔም እያየው ነበር። ምን ያህል እንደምትዋደዱ አይናችሁ ላይ ያስታውቃል። ያው ከናፍቆትና ከጭንቀት የተነሳ ነው ቅድምም እንደዛ ስትሆኑ የነበሩትና እሱም ገብቶኛል። አሁን እንግዲህ ነገሩ ወደ ጥሩ መንገድ መጥቷል ማለት ነው። ያን ነው ማስቡ። እስቲ እንደው የምትናገሪው ነገር ካለ? እኔ እናንተ ነው ማመስገን ፈልገው። በመጀመሪያ ቴንኪዩ ዳኒ፣ በጣም ሶሪ። እኔ እንዲሰማ አይደለም ይሄን ሁሉ ደግሞ ሪስክ እንድትወስድም አልነበረም። በጣም ይቅርታ። አሁን ያለፈው ነገር አልፏል። ምክንያቱም እንዲ ታረጋግተን ስናወራ ምንም ነገር ይፈታል። እኔ ይሄን ነገር ሆን ብዬ አይደለም ያደረኩት። በቃ ግን ያም ሆነ ያም ተፈጥሯል። አለፈውንም ቢሆን ይሄን ሁሉ እንዳወራ ያደረገኝ የነበርኩበት ጭንቀት ነው። ትረዳኛለህ አይደል? እረዳሻለሁ። አባቴ በዚህ በኩል በጣም ታውቃለህ አይደል? አባ እንዴ እንደሚያስቸግር ደግሞ የሆነ ነገር አድርጎ ካልተሳካ ወይም ደግሞ ያን ነገር ቶሎ ማድረግ ስለሚፈልግ እና አንተን በጠየቀኝ ሰዓት ደግሞ የት ብዬ ላምጣ በጣም ብዙ ነገሮችን አድርጌያለሁ እና ያ ሁሉ ጭንቀት ተደራርቦብኝ ነው። እሺ እረዳሻለሁ። እኔ ብቻ የተፈታው ነገር ሁሉ እንኳንም እውነታው ወጣ፣ እንኳንም እናንተ ፊት ሁሉም ነገር ተጋለጠ። ምክንያቱም መጥፎ ነገር ምንም ማለት ያደረኩት ነገር የለምና እሷ ፊት መሆኑ ደግሞ ትልቅ ነገር ነው። ያው አሁን እርስ በርሳውን እውነቱ እንግዲህ ወጥቷል፣ ተረዳርተናል። መቼም ምንም ነገር ያደረኩት መጥፎ ነገር አይደለም። ያው እሷ ፊት ጋብቻችን አሁን ትንሽ ቀን ነው የቀረው አይደለ? ያው እግዚአብሔር ያውቃል እንደዛን ቀን እንግዲህ ያብቃንና እናንተም ሁላችሁም ከጀርባ ሆናችሁ እንትን ሰጥቶ ለነበራችሁ ሁላችሁም በቀናችን ላይ ቢገኙ ደስ ይላል። እንዴ በጣም ደስ የሚል እኛም አትመጡም ብትሉ አንቀርም። እንግዲህ ይሄን ሁሉ ነገር አይተንማ እንዴት እንቀራለን? ያው ከዚህ በኋላ እኮ እንደ ቤተሰብ ተቀራርበናል ብዬ አስባለሁና ያው ሰርጉም ቀኑ ይድረስና እኛም መምጣታችን አይቀርም። ያው ከወዲሁ ግን መልካም ጋብቻ ማለት ፈልጋለሁ። እናመሰግናለን። መልካም። ያው እንግዲህ ውድ ቤተሰቦቼ ታሪኩን እንዳያችሁት ነበረ። እንግዲህ መቋጫው ቆንጆ ሆኖ በዚህ መልኩ ቋጭተናል ማለት ነው። እንግዲህ ይሄ ታሪክ ለእናንተ መማሪያ ይሆናል ብዬ አስባለሁ። ታሪኩን ከጀመርኩ ሰዓት ጀምሮ እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ